ባህሌን ለብሼ ባህሌን ልመገብ። ሰላም ሰላም ውድ ኢትዮጵያውያን፣ የኔ ባህል ልብስ አለባበስ ያውቁታል? ይህ ባህል ልብስ ዝም ብሎ የጨርቅ ጥምረት ብቻ አይደለም። የሶማሌ ወንድሞቻችን እህቶቻችን የማንነት መገለጫ፣ የክብር ምልክት፣ የጥበብ ጥግ ነው እና ለእኔም ይህ የማንነቴ መገለጫ ነውና ባህል ማለት ልብስ ብቻ ማለት አይደለም። ባህል ማለት አብሮነታችን ነው። ባህል ማለት መተሳሰባችን ነው። ባህል ማለት ተዋደን በአንድነት በፍቅር መኖራችን ነው። ዛሬ ይህንን ልብስ የለበስኩት ለፋሽን ብዬ አይደለም። ነገር ግን ብዙ ጊዜ የባህል ልብሶቻችን የምንለብሰው ለበዓል፣ ለፕሮግራም፣ ለሰርግ ሲሆን ነው። ዛሬ ግን እኔ ይህንን ብርቅዬ የሆነውን የሶማሌ ወንድሞቻችንን ልብስ ለብሼ እውነተኛ መዋደድና ፍቅር ወዳለበት ጎዳና ላይ ወጥተን ከወገኖች ጋር አብረን እናሳልፋለን። ነገር ግን እንድታውቁልኝ የምፈልገው ነገር ይህ ማድረጋቸው ትዕይንቶች እያንዳንዳቸው እርዳታ ሳይሆን ጀስት ፍቅር ለመስጠት ብቻ ነው። ይህ እርዳታ አይደለም። የኑሮ ደረጃችን የተራራቀ ሊሆን ይችላል። ነገር ግን ሁላችን በአንድ ማዕድ የምንሳተፍ ድንቅ ህዝቦች ነን። በሚቀጥለው በየትኛው ብሔር ልስራላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ። ዳይ ወደ ቪዲዮ እስከ መጨረሻው ይት አመሰግናለሁ። ሰላማችሁ እዚህ ይበልልኝ። ጋሽ እንዴት ኖት? አማን ነው? ሁሉ ሰላም? እንዴት ነው? ምሳ ልጋብዞት ነው። ልብስ ልበስ። እሺ አሚን አባት ብሮትን አሚን 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 የኔ አባት። አዎ ለሱ ነው። ራቁት ከመሆን በልብስ ይሻላል። ትንሽ ጠጋ በሉት ልጅት እዚች ጋር ባስታጥቦ ደስ ይለኝ ነበረ። ጠጋ ቢሉ ችግር የለም። ያው ጨምራለን ካነሰ። እሺ ጋሽ አረፍ በሉ ቁጭ በሉ። አረፍ በሉ። አሜን። ጥላ ስር ተቀመጡ። እሺ ፀሐዩ ጥሩ አይደለም። ይሄ ትንሽ ሲቆይ ነው። አረፍ በሉ። አሜን አሜን። የሰው ልጅ እንደዘመን ተባብለው ባንተ ይደለ ሰው ማሰቡ ራሱ ፈጣሪ ያሰብልኝ። ያው ያለኝን ላካፍል ብዬ ነው። ሁለት ሲኖረው ሰው አንዱ ከሰጠ በቃ በቂ ነው። እሱ ነው ፈጣሪ እንጂ ኖሮኝ ሀብታሞኝ አይደለም። ስትፎቅ ያለ ነው። አረፍ በሉ። ፈጣሪ ይስጣችሁ፣ ጤና ይስጣችሁ፣ ዘራችሁ ይባረክ። አሜን አሜን። ተባረክ። እናንተ ያሰባችሁ ፈጣሪ ያስባል። ልክ ነው። አረፍ በሉ። ሰው ልጅ ብለህ ሁሉ አስቤ አንተ ሰጣው እሱ ይስጥል። አሜን አሜን። ቶስ መድኃኒዓለም ይስጣል። አሜን አሜን። አረፍ በሉ። አሜን አሜን። ማማታችሁ ተባረክ። አሜን። ፈጣሪ ይስጥልኝ፣ ጤና ይስጥልኝ። አሜን አሜን። ጋሽ ሺህ ዓመት ግዙ፣ ወርቅ ልበሱ። የሰው ዘሮች በሙሉ አስቤ መግባል። መድኃኒዓለም ፈጣሪ መመገብን ቤተሰብ እናቴ አባት ይባረክ። ተባረክልኝ። ዘሪ ይባረክ። ጓደኞች ይስጥልኝ። እሱ ጨምሮ ጨማምሮ ይስጣችሁ። የሰው ልጆች ማሰባችሁ የተቸገረው ኢየሱስ ክርስቶስ የሰው ልጆች ስጡ ቀልቡም ስጡ ብሏል። ልክ ነው። መድኃኒዓለም ቀልቡ ስጣችሁ። እናት ምሳ አትበል። ምሳ ልጋብዝሽ። ነይ በቃ ተዋት። አልፈለገችም መሰለኝ ምሳ። ተባረኩ። አሜን። እውቀታችሁ ጨምሮ ጨማምሮ ይስጣል። አሜን። ተባረካችሁ።
ኢትዮጵያ ትባረክ። አዎ ኢትዮጵያ በጣም 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 አሜን። ምድሩ ይባረክ። አሜን። አዎ ውሃዋን እንትን በል ውሃዋንም እየጠጡ እያወራርድ ውሃዋን ጠጡ። ተባረኩልን። አሜን። ቤተሰባችሁ ዘራችሁ ይባረክ። አሁን ይከብዳል። ዋናው ጤና ነው። ዋና ጤና ነው። ኢትዮጵያ ትባረክ። አሜን። ዜጎቹ ይባረክ። ዋናው ሀገራችን ሰላም ይሁንልን እንጂ ሀገሩ ዋናው ሰላም ይሁንልን እንጂ ለውቀል ነው። አትገጣም ችግር የለም። ይዋለ ከፈለጉ ጨምርለታለን። ችግር የለም። እርሱን ለመጋበዝ አይደል አስርቼ የመጣሁት ከእርሱ ጋር ልዋል ዛሬን ብዬ ነው አስርቼ የመጣሁት። ጋሼ አረበሉ ምሳሌ ጋብዞት ነው። አረበሉ ያዙ እስከዛ ነው። እሺ አሜን ነው። አረበሉ አሜን አሜን አሜን። ጋሽዬ አሜን ነው። ታጠቡ ወደዚህ ወደ እንትን ነው። እሺ ወይ አረጋግሎታል። ችግር የለውም። አረ ችግር የለም። አረጋግሎታለሁ። ህፃን አይደለም እንዴ? ምን እርሱ እኮ አባቴ ይሆናል። ምን ችግር አለ? ባረኮች እሺ ክርስቶስ ይባርክ። እግዚአብሔር ይስጠው። አሜን አሜን። ጋሽ ጨምሮ ጨማምሮ ምን ያለውና ፎቅ ይባረክ። የሶልየ ፎቅ ይባረክ። ያዙ ያዙ ክርስቶስ ይባርክ። እሱን ያዙ። ይበላሉ ሰው ነው። እሺ በቃ እሺ እሺ እሺ። ሰው መሃል አይደለ? በቃ በሷ እንትን እያሉ ይበሉ። እሺ ጋሽ ይቀጣልሽ። እጄ ልታጠብ አሜን። ጋሽ መልካም ቀን ይሁንልዎት። እሺ እሺ። መልካም ስራ። አሜን አሜን አሜን። ጋሽ በርቱ። እሺ እሺ እሺ። ጋሽዬ አሜን አሜን አሜን። ቻው። እሺ መልካም ቀን። እሺ ጋሽ በሉ መልካም ቀን። አሜን ቻው። እሺ በሉ መልካም ቀን። አባት ና ቀዩ ነይ። ምሳል ጋብዝሽ። አማን ነው? ሁሉ ሰላም? ምሳል ጋብዝ። እንዴት ነው? ሁሉ ሰላም? እንዴት ነህ? ሰላም ነው? ምሳል ጋብዝሽ። ሰላም ነው አለሁልህ። ይመስገን ነው። አዎ ውሎ አሪፍ ነው። እሺ እዚህ ጋር ታጠው ዛሬ ውሎዬን ግማሽ ቀን ካንተ ጋር ልዋል ብዬ ነው አመጣጤ። አረፈ ለዚህ ጋር ገጠራው ስራ ይሻላል። እና እጄ እንዲሁ በባዶ ከማጎል ግማሽ ቀን ካንተ ጋር ልዋል ብዬ ነው። ግማሽ ቀን ካንተ ጋር ማሳለፍ አንድ ነገር ነው። ብላ በል ያዝ። ያዝ። ኧረ ያዝ ገና ሁለቴ ጎረታ ነው። ኧረ ተው ብለህ አባቴ ምን ውለታ ነው ብለህ እኔ ማወራረጃ ወጣ ያስ በጣም ነው ይዟል። ችግር የለውም ይዟል። ይቀመጥልህ ለባላ። ኧረ እሺ ዋለ እዛች ጋር አድርግላ። በቃ እዛ ከሆነ እሺ ተረጋግተህ በኋላ ላይ ፀሐይ ሲበርድ ቀስ ብለህ መብላት ትችላለህ። ኧረ ችግር የለም። ኧረ ችግር የለውም። እጄን ብቻ ልትል። እሺ እሺ የኔ አባት እሺ። እግዚአብሔር ያክብርልህ። ክዳኑን እንትን በል ክዳኑና በቃ ተረጋግተህ ቀስ ብለህ እዚህ ጋር ችግር የለውም። እዚህ ጋር አሁን ደስ ይላል። እሺ ችግር የለውም። አንድ ወብቻ ያስ ችግር የለውም። እሺ የኔ አባት መልካም ቀን። እሺ እኔም እወዳለሁ ነበር። ብራዘር እንዴት ናችሁ? አላችሁ? ሰላም ነው? ምሳ በላችሁ? አልበላችሁ? በቃ ልጋብዛችሁ። እሺ እሺ። ነይ እጅሽን ታጠቢ። እጃችሁን ላስታጥባችሁ። ና ችግር የለም። አዘርግላለሁ። ችግር የለም። ታጠቢ። ችግር የለም። አባት
አንድ ላይ ቁጭ በሉና አንድ ላይ በሉ። ያው አንድ ላይ ቁጭ በሉና ቀዩ ያዙና አንድ ላይ አርግ ክበቢና አንድ ላይ ያዝ ያዝ ይኸው ቁጭ ቁጭ እንጂ ቁጭ አረፍ ይኸው ብራዘር መልካም ቀን ይሁንላችሁ። እንግዲህ እሺ በርቱ በርቱ። እሺ 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 ጋሽዬ እሺ ይኸው መልካም ቀን ይሁንልህ። እሺ እሺ አሜን 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 ጋሼ አሜን 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 ጋሼ አሜን